ሰላም ውድ ቻናላችን ተከታታዮች እንደምን አላችሁ? በዛሬ ቪዲዮችንም የተለያዩ መረጃዎችን ይዘን መጥተናል። በተለይ የእንግሊዝ ፕሪሚየር ሊግ ከመጀመሩ ጥቂት ቀናት በፊት በካርዲፍ ፕሪንሲፓሊቲ ስቴዲየም ብዙዎች ሲጠብቁት የነበረውና እጅግ አስገራሚ ውጤትንም ያስመለከተን ጨዋታ ተካሂዷል። አርሰናል ከማንቸስተር ሲቲ የኮሚኒቲ ሺልድ ፍጻሜ ጨዋታ 3-0 በሆነ ውጤት በአርሰናል አሸናፊነት ተጠናቋል። 18ኛውን የኮሚኒቲ ሺልድ ዋንጫንም ማሳካት ችሏል። ታዲያ በዚህ ጨዋታ ላይ በጣም ሰፊ ትኩረታችንን እናደርጋለን። ያው ትኩረት ስናደርግ ግን ስለ ዋንጫው ብቻ ሳይሆን ከጀርባው ስላሉት ትልቅ ነገሮች እንመለከታለን። በጨዋታው ምን ተከሰቱ፣ አርቴታ ምን ፈጠረ፣ እንዲሁም ደግሞ ኤንዞ ማሬስካ በአዲሱ ቡድናቸው ምን አይነት ነገርን አሳዩን የሚሉትን እንመለከታለን። የአርሰናል አዳዲስ ፈራሚዎች እንዴት ሆኖ አመሹ፣ በተለይ ክርስቶስ ዞሊስ እና ጉማሬሽ በመጀመሪያው ጨዋታቸው ምን ነገር ይዘው መጡ፣ በሌላ በኩል ደግሞ ሮድሪ ወደ ባርሴሎና ማቅናት በሲቲ ላይ የፈጠረው ከባድ ቀውስ ምን ይመስላል የሚለውን በሰፊ የምንመለከተው ይሆናል። ታዲያ እናንተም እስከዛው ድረስ ቻናላችንን ሰብስክራይብ እያደረጋችሁ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ በተለይ አርሰናል ይቻላል ወይ ከዚህ በኋላ ሲቲ ላይ ይህን አይነት አቋም አሳየ፣ ቀጣዮቹን 19 ክለቦችስ በምን አይነት መልኩ ተቋቁሞ ዋንጫው ላይ ይደርሳል የሚለውን ግምታችሁን እስቲ አስቀምጡልን፣ ሐሳባችሁን አስፍሩልን። እናም ወደ መጀመሪያው ሐሳባችን እንለፍ። ጨዋታው እንደተጀመረ ገና ብዙ ተመልካች ወንበራቸው ላይ ራሱ ሳይቀመጡ ነበረ ያልተጠበቀ ነገር የተፈጠረው። ገና በ4ኛው ሰከንድ ውስጥ ወጣቱ ማይልስ ሉዊስ ስኬሊ ድንቅ ኳስ አቀብሎት ሪካርዶ ካላፊዮሪ ድንቅ በሆነ መልኩ አርሰናልን ቀዳሚ አደረገ። ታዲያ ይህ ጎል የአርሰናልን ፈጣን የጨዋታ አጀማመር ብቻ ሳይሆን የማንቸስተር ሲቲን የተከላካይ ክፍል የትኩረት ማጣት በግልጽ ያሳየ ጎል ነበረ። ይህ ጎል በጨዋታው ላይ ትልቅ የስነ ልቦናም ተጽዕኖ መፍጠሩን ነው የተመለከትነው። አርሰናሎች ጨዋታውን በተረጋጋ ሁኔታ እንዲቆጣጠሩ ረድቷቸው ነበረ። ነገር ግን በተቃራኒው ሲቲዎች ደግሞ ገና ከጀመሩ በድንጋጤ ውስጥ እንዲገቡና በከባድ ጫና ውስጥ እንዲጫወቱ ሲያስገድዳቸው ተመልክተናል። አርሰናል ከጎሉ በኋላ ወደ ኋላ በማፈግፈግ ሎ ብሎክ ቅርጽ ይዞ ማለት ነው በመከላከልና በመልሶ ማጥቃት ሲቲን መፈተን ሲጀምር ተመልክተነው ነበር። የሲቲው አሰልጣኝ ኤንዞ ማሬስካ የመስመር አጥቂዎቻቸውን ጀሬሚ ዶኩንና አንቷን ሴሜኒዮን ወደፊት በጣም አስጠግተው በማጮት የአርሰናልን ተከላካዮች ለማስከፈት ሞክረው ነበር። ነገር ግን የአርሰናል የመከላከል ሂደቱ ያው እንደምናውቀው ነው፣ ጥብቅ የመከላከል አደረጃጀትን ያላቸውና ይህንን ሙከራ ሙሉ በሙሉ አክሽፎታል። ከዚህም ባለፈ ሲቲዎች ኳስ ይዘው ወደፊት ለመሄድ ሲሞክሩ አርሰናሎች በሚያደርጉት ፈጣን የኳስ ቅሚያ የሲቲን የኋላ ክፍል ክፍት ይተውት ነበርና ስለዚህ በካውንተር አታክ አርሰናሎች በጣም ክፍት ቦታዎችን ሲያገኙ ተመልክተናቸዋል። የጨዋታው ኳስ ቁጥጥር ፖዚሽን በሲቲ እጅ ያለ ቢመስልም አደገኞቹና በጣም ከባድ እንቅስቃሴን ሲያደርጉ የነበሩት ግን አርሰናሎች እንደነበሩና መድፈኛው አሁንም በዚህ ዓመት ጭራሽ ብሶበትና ባለፉት ዓመታት ከነበሩት ድክመቶች ክፍተቶች አንጻር እነዛን እየደፈነ የመጣ ቡድን ያለ ይመስላል። አሁን ደግሞ ወደ ወሳኙ የጨዋታው ክፍል ስንመጣ ሚኬል አርቴታ ከጨዋታው በኋላ በሰጡት መግለጫ አንድ ትልቅ ነገር አንስተዋል። በጣም ጠንካራ የሆነ የመሃል ሜዳ አለን ብለዋል እና ይህ አባባል ዝም ብሎ የተነገረ አይደለም። አርሰናል በዚህ ጨዋታ ዴክላን ራይስን በሁለተኛው አጋማሽ ተቀይሮ እስኪገባ ድረስ እንዳልተጠቀመም ተመልክተናልና ሚኬል ሜሪኖ ጨዋታውንም አልጀመረም። ማርቲን ዙቢሜንዲም ተቀያሪ ነበር። ነገር ግን የአርሰናል የመሃል ሜዳ ተጫዋቾች ማንቸስተር ሲቲን ሙሉ በሙሉ ውጠው ጨዋታውን ተቆጣጥረው ተመልክተናቸው ነበር። የዚህ ጥንካሬ ዋነኛው ሚስጥር አዲሱ ፈራሚ ብሩኖ ጉማሬሽ ነው። ብሩኖ ወደ አርሰናል የመጣው የመሃል ሜዳውን አካላዊ ጥንካሬና ቴክኒካዊ ብቃት ለማሳደግ እንደሆነ ይታወቃልና በካርዲፉ ጨዋታ ያሳየው ብቃትም ይህንኑ ያረጋግጣል። እንግዲህ ካርዲፍ ማለት ክለቡ ሳይሆን ስቴዲየሙ ነው እና ማንቸስተር ሲቲ ላይ ያሳየው ጨዋታ በዚህ መልኩ ነው የተመለከትነው። ኳስ በማቋረጥ ኢንተርሴፕት ሲያደርግ እንዲሁም ደግሞ ትክክለኛ የሆኑ ኳሶችን ለቡድን አጋሮቹ ሲያደርስና የጨዋታውን ቴምፖ በመቆጣጠር ረገድ የጉማሬሽ ሚና እጅግ የጎላ እንደነበር ተመልክተናል። ጉማሬሽ ደግሞ ሞር ደርቲ ወርክስ የሚባሉ አለ አይደል፣ በጣም አደገኛ ፋውል እየሰሩ ታክል እየሰሩ ኳሶችን ማቋረጥ የማንቸስተር ሲቲን ቴምፖ ማቀዝቀዝ አይነት ስራዎችን እየሰራ ተመልክተናል። ማርቲን ኦዴጋርድ ደግሞ የፈጠራ ስራውን በነፃነት እንዲሰራ
እድል አግኝቷል። በጉማሬሽ ምክንያት ኦዴጋርድ በጣም 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 ድንቅ የሚባል ጨዋታ እኔ በአርሰናል የጨዋታ እንቅስቃሴዎች ውስጥ ኦዴጋርድን ለበርካታ ዓመታት ተመልክተነዋል አይደለም? ኦልሞስት ወደ 6 ዓመታት ብቻ። በእነዚህ ሁሉ ዓመታት ኦዴጋርድ እንደዚህ ሲጫወት ተመልክቼው አላቅም። ኦዴጋርድ ለብቻው ተነጥሎ ይሄ ልጅ ሲባል አይቼው አላቅም። በዚህ ጨዋታ ላይ ግን የኦዴጋርድ ብቃት በጣም አሳማኝ ነበረ። የሚያደርጋቸው ፓሶች በተለይ ከሃቨርትዝ ላገባት ጎል እሱ ነው መነሻ የነበረው ተጫዋች እና እሱ ክሮስ ያደረገው ኳስ ነው ዞሊስ ወደ ሃቨርትዝ ገጭቶ ሃቨርትዝ ደግሞ ጎሏን ያስቆጠረው። እንደገና ራሱም ግብ ሲያስቆጠር ምን አይነት ድንቅ ተጫዋች እንደነበረ ተመልክተናል። የኦዴጋርድን ጎል ስንመለከት ክሪስቶስ ዞሊስ ያቀበለውን ኳስ በተረጋጋ ሁኔታ ተቆጣጥሮ የሲቲውን ግብ ጠባቂ ዶናሩማን በሰውነት እንቅስቃሴው ብቻ አታሎ ኳሷን ከመረብ አስቆጥሯታልና ይህ ጎል የኦዴጋርድን ከፍተኛ የጨዋታ የማንበብ ብቃትና ቴክኒካዊ ብቃቱንም የሚያሳይ ጎል ሆኖ ተመልክተናል። ወደ ሌላኛው አዲስ ፈራሚ እንግዲህ ክሪስቶስ ዞሊስ እንምጣ። ይህ ተጫዋች ደግሞ ግሪካዊ አጥቂ በመጀመሪያው ጨዋታ 2 አሲስቶችን አመቻችቶ አቀብሏል። ይህ ተጫዋች ከዚህ በፊትም በነበሩት ቪዲዮዎች ስነግራችሁ ነበር። አሁንም እላችሁ ያለው አርሰናሎች፣ የአርሰናል ደጋፊዎች ማለት ነው፣ እዚህ የምትመለከቱት ምንም በክሪስቶስ ዞሊስ ፊርማ እንዳይከፋችሁ። ምክንያቱም ምንም በትሮሳርድ መውጣት እንዳይከፋችሁ። ትሮሳርድ ከዚህ ቀደም ብዙ ጊዜ ተመልክተናል። ብዙ ጊዜ ተቀይሮ ገብቶ ጨዋታዎችን ለመቀየር የምትመርጡት አይነት ተጫዋች ሆኖ ትመለከቱታላችሁ። ክሪስቶስ ዞሊስም የትሮሳርድ ብቃት አለው። ነገር ግን ደግሞ 90 ደቂቃ ማጮት ትችላላችሁ፣ 120 ደቂቃ ማጮት ትችላላችሁ፣ 240 ደቂቃ ብታጫውቱት ያንኑ አይነት አቋም የሚያሳይ ተጫዋች እንደሆነ ነው እኔ እየመሰከርኩ የምኖረው ከዚህ በኋላ እንግዲህ። ምክንያቱም በጣም ድንቅ ተጫዋች እንደሆነ በክለብ ብሩጅ ስታቶቹም ያሳያሉ። ዳይሬክት የሆነ ተጫዋች ነው። በቃ ሲሮጥ ወይ ያገባል ወይ አሲስት ያደርጋል። ከዛ ውጭ የሚያደርገው ነገር የለም እና በዚህ አይነት መልኩ ክሪስቶስ ዞሊስ ለአርሰናል ከባድ አፕግሬድ የሆነ ተጫዋች እንደሆነ ተመልክተናልና የመጀመሪያው ለካይ ሃቨርትዝ በግንባሩ በመግጨት አቀብሏል። ሁለተኛውን ደግሞ ለኦዴጋርድ በሚገባ በጥሩ ሁኔታ እንደሰጠው ተመልክተናል። አርቴታ ስለ ዞሊስ ሲናገሩ ሌሎች ሲቸኩሉና ሲሳሳቱ እሱ ግን ትክክለኛውን ነገር ሲወሰን የነበረ ተጫዋች ነው በማለት ነው ያደነቁትና ዞሊስ በቅድመ ውድድር ላይ ያሳያለው ብቃት አርሰናል ሌላ የትሮሳርድ አይነት ወሳኝ ተጫዋች እንዳገኘ ብዙዎች ይናገራሉ። እኔ ደግሞ ከሱ በላይም ነው ዞሊስ ብዬ ነው የምናገረው። አርሰናል ስኬታማ ሲሆን በማንቸስተር ሲቲ ቤት ግን ትልቅ ጭንቀት እየተፈጠረባቸው ይገኛል። የሲቲ አሰልጣኝ ማሬስካ ገና በጅማሯቸው ከባድ ፈተና ገጥሟቸዋል። ዋነኛውና ትልቁ ችግር ደግሞ የሮድሪ መውጣት ነው። በቅርቡ በወጡ የተረጋገጡ መረጃዎች ሂሩይጎም ተብሏል። ባርሴሎና ሮድሪን በ76.5 ሚሊዮን ዩሮ ለማስፈረም ከሲቲ ጋር ተስማምቷል። ሲቲ 60 ሚሊዮን ዩሮን በቅድሚያ ሲቀበል 11 ሚሊዮን ዩሮ ደግሞ በጉርሻ መልክ የሚከፈለው ይሆናል። የዓለም ሻምፒዮኑ እና የባላንዶር እጩ ሮድሪ ለሲቲ የማማ ሜዳ ሞተር ነበረ። ያለሱ ግን ሲቲ ምን ያህል እንደሚቸገር ባለፉት 2 ዓመታት በሚገባ ተመልክተናል በጉዳቶቹ ምክንያት። አሁን ደግሞ ጭራሽ የለም። አስቡት፣ እሱ ሲመለስ ነው አምናም ማንቸስተር ሲቲዎች አርሰናልን ነጥብ ለማስጣል ከጫፍ ደርሰው ዋንጫውን ለማስጣል ከጫፍ ደርሰው የነበሩት። አሁን ግን ጭራሽ እሱ የለም። በሱ ምትክ የመግባት እድል ያለው ተጫዋች አለ፣ ስለሱ እናነሳለን። ግን ሮድሪን መሸፈን በቀላሉ የሚተካ ነገር ነው ብዬ የማስበው ጉዳይ አይደለምና ሲቲ በጣም ይቸገራል። ብዙዎች ግን ከባድ ምኞት እየተመኙላቸው ነው፣ በጣም መጥፎ ምኞት። ማንቸስተር ዩናይትድ ሰር አሌክስ ፈርጉሰን ስር ለነዛ ሁላ ዓመታት ነግሶ ከቆየ በኋላ የመጪዎቹ ዘመናቶች ላይ ሉዊስ ቫን ሃል ገቡ። ቫን ሃል ሲገቡ ነው የማንቸስተር ዩናይትድ ውድቀት የተጀመረው ተብሏልና አሁንም ፔፕ ጋርዲዮላ ሲቲን እንደዚህ አንግሰውት ሄዱ። ማን መጡ? ኤንዞ ማሬስካ መጡ። አሁንም የኤንዞ ማሬስካ መግባት የሲቲን የድቅድቅ ጨለማ ዘመናት ያስመለክተናል እያሉ የሚገምቱም አሉ። የእናንተ ሐሳብስ በዚህ ጉዳይ ላይ
ምንድነው ሐሳባችሁን እስቲ አስቀምጡልን። እንግዲህ በዚህ የኮሜንት ሺልድ ጨዋታ ማሬስካ የሮድሪን ቦታ ለመሸፈን ኤሊት አንደርሰንን ተጠቅሞ ነበር። አንደርሰን ግን ወደፊት በመሄድና ኳሶችን በማሻገር ጥሩ ሙከራዎችን ቢያደርግም ኳስን በማረጋጋት ጨዋታን በማንበብና የተከላካይ ክፍሉን በመሸፈን ረገድ ግን ከሮድሪ ጋር የሚቀራረብ ነገር አላስመለከተም። በተለይ ደግሞ ያው ከወጣበትም ወጪ አንጻር ከባድ ነገር ነው የሚጠበቅበት። በተጨማሪም ከ15 ወራት በኋላ ወደ ሜዳ የተመለሰው ጃክ ግሪሊሽ እንደ ቀድሞ ተጽዕኖ መፍጠር አልቻለም። የማንቸስተር ሲቲ ክለብ ለቆ በውሰት በርካታ ክለቦች ሲንከራተት ነበር። አሁን ተመልሷልና ያው እንደ ቀድሞ ጥሩ ነገር አላሳየም። ኤርሊንግ ብራውት ሃላንድም በቂ ኳሶች እየደረሱት አልነበረም። በሞስኬራ እና በማጋሌሽ ምክንያት ኳሶች እሱ ጋር መድረስ አልቻሉም እና ይህንን ክፍተት ለመድፈን ማንቸስተር ሲቲዎች ወደ ዝውውር ገበያው በሰፊ ገብተዋል። በታዋቂው ዝውውር ጠበብት ጋዜጠኛ ፋብሪዞ ሮማኖ መረጃ መሰረት ሲቲ ከሊል ወጣቱን አማካይ አዩብ ቡዋዲን ለማስፈረም ከስምነት እንደደረሰ ዘግቧል። ቡዋዲ በዚህ ክረምት ቡድኑን ይቀላቀላል። ከዚህ በተጨማሪም ሲቲ የቼልሲውን ኤንዞ ፈርናንዴዝን ለማስፈረም አዲስ ጥረት እያደረገ ነው። ነገር ግን ቼልሲ 120 ሚሊዮን ፓውንድ በመጠየቁ ዝውውር ፈታኝ ሆኗል። አዳዲስ ተጫዋቾች ቢመጡ እንኳን የማሬስካ ዋነኛ ስራ እነዚህን ተጫዋቾች አዋህዶ የሮድሪን ክፍተት መሸፈን ይሆናል። ይህ ደግሞ ጊዜ የሚጠይቅና በትዕግስት የሚሰራ ስራ ስለሆነ ምናልባትም በዚህ ዓመት ጥሩ ማንቸስተር ሲቲ እንደማንመለከት እርግጠኛ እንሆናለን ብለን ነው የምናስበው። ጨዋታውን ወደ አርሰናል ስንመልሰው እንግዲህ ለፕሪሚየር ሊጉ ተፎካካሪዎች እጅግ አስፈሪ የሆነ ነገር የአርሰናል ቋሚ አሰላለፍ ብቻ ሳይሆን ተጠባባቂ ተጫዋቾቻቸው ነው። ይህም ማለት ስኳድ ዴፕዝ የቡድን ጥልቀት አላቸው ማለት ነው። በዚህ ጨዋታ ላይ አርሰናል ዴክላን ራይስን ያስገባው በሁለተኛው አጋማሽ ነው። ኤብሪቼዝ የተጫወተው ለ10 ደቂቃዎች ብቻ ነው። ማርቲን ዙቢሜንዲ ዘግይቶ ነው የገባው። ቡካዮ ሳካም እንዲሁ ተቀይሮ ነው የገባው። ፔሪዮን ካፔን በግራ መስመሩ ተቀይሮ በመግባት ነው ጥሩ እንቅስቃሴን ያሳዩና እነዚህ ሁላ ተጫዋቾች ቤንች ሆነው ማን ነው ቋሚ የሆነው ትመለከታላችሁ። ማርቲን ኦዲጋርድ፣ ብሩኖ ጉማሬሽ፣ ሉዊስ ስኬሊ፣ ካላፊዮሪ እያላችሁ ትጠቅሳላችሁ። ጋብሪኤል ማጋሌሽ፣ ሞስኬራ እነዚህን ትጠራላችሁ። አስቡት። ማዱኬ እጅግ በጣም ጥሩ የሚባል ተጫዋች ነው። ክርስቶስ ዞሌስ፣ ካይ ሃቨርትዝ እነዚህ ተጫዋቾች ቤንች ያደረጓቸውን ተጫዋቾች ስትመለከቱ በጣም ከባድ ቡድን እየተገነባ እንዳለ ነው የምንመለከተው። አርቴታ ቡድኑን የገነባው አንድ ተጫዋች ቢጎዳ ወይም ቢያርፍ ቦታውን በተመሳሳይ ጥራት ሊሸፍን በሚችል ሌላ ተጫዋች ነው። ከጥቂት ዓመታት በፊት በሲቲ ላይ እንመለከተው የነበረውን የቡድን ጥልቀት አሁን በአርሰናል ቤት እያየነው ነው ያለነው። ይህ ደግሞ በረጅምና አድካሚ የፕሪሚየር ሊግ ጉዞ ላይ ዋንጫውን ለማሸነፍ ወሳኝ የሆነው ትልቁ መሳሪያ እንደሆነም ልናረጋግጥላችሁ እንወዳለን። ውድ ተመልካቾቻችን ለዛሬ ይዘልናችሁ የቀረብነው በዚህ ጨዋታ ዙሪያ የተከሰቱ እውነቶችን በዚህ መልኩ ተነተንላችሁ። አሪፍ መረጃ ካገኛችሁበት ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። ቻናሉንም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በቀጣይ መረጃዎቻችን ተመልሰን እስከምንገናኝ ድረስ ሰላም።